አንድ ሌላ ምስክርነት ልናገር ከመጸለይ በፊት ለእናቴ ትንሳኤ ቲቪቲ ሂድ ብልሃት ነበረ ይጠራታል በስሟና ከዛ ሄድኩኝ ትንሳኤ ቲቪ ጠራኝ። ቆይ ትንሳኤ ቲቪ ልጅሽ ትሄድ ምርት ውስጥ ጸልላታ ያለው ብዬ ነበረ። እሺ ይጠራታል አልካት ብሎኛል ብላ ነው የነገረችኝ እሷ። ከዛ እኔ ደግሞ እዛ በጣም እኔ ደግሞ በጣም ወደው ቤተክርስቲያን ነበር አዲስ አበባ ያለው ሄድ ነበር በደንብ ማለት ነውና ይሄ የዱባዩ ፕሮሰስ 9 ወር ነው የወሰደብኝና ሄድ ነበር እዛ ቶሎና ይሄ ቪዛው ራሱ ረጅም ጊዜ ወስዶብኝ ሲመታ ያለው ብሎ ተናግሮ እሱ ተጸልዮልን በሶስተኛው ቀንና ምን ተመታልኝና ሄጄ መስክሬ ነበር። ግን የመሰከርኩት የጠራኝ ቀን ላይ ነው። ሄድኩኝ እንደዛ ስትል አንተ ልሂድ ብዬ ብዙ ቀን ሄጃለሁ። ተጠርቻ አላውቅም። እንደ ጉባኤ ነው ተካፍዬ የሚመጣ የነበረው። ከዛ ያኔ ሲሄድ ሜሮን ብሎ ጠራኝ እና ወጣሁ እና ጸልይልኝ። የሚገርም ነው። በስሟ ይጠራታል ነው አልኩት። ከዛ በስምሽ ሜሮን ብሎ ጸለልሽ። ከዛ በስንት ቀን ተመታለሽ? ወዲያው በሶስተኛው ቀን ነው ቪዛ የተላከልኝ። 9 ወር የሚሆን ፕሮሰስ ወስዶብኝ እኔ ህልም አይቼ ነው የጀመርኩት። ዱባይ ራሱ ወደ ዱባይ ስመጣ አይቼ ነው። ግን ፕሮሰሱ በጣም ተግዳሮት ነበረው። መጨረሻ ላይ ግን ተመታኝ። የሚገርም ነው። የሰማችሁ ነው። ፕሮፌት ምህረቱ ሲጸልልሻል በስምሽ ይጠራሻል ነው አልኳት። ስሙኝ ሄደች በስሟ ጠራት። እሱ እንዳላት ቪዛ በስንት ቀን? በሶስተኛው ቀን ተመታላት። እዛው በሶስተኛ ቀን በሶስተኛ ቀን የተመታው። የሚገርም ነው። ታንክ ዩ ጂሰስ። አንቺ ሴት ዋሽ ከፍ አድርጊ። ከዚህ ሰዓት ጀምሮ መደነቅ በህይወትሽ ላይ ይሁን።